ከሰሜን የኢትዮጵያ ክፍል የሚነፍሰው ነፋስ የባሩድ ጠረንን አዝሎ መምጣት ከጀመረ ሰነባብቷል። የሰሜኑ ሰማይ በድጋሚ በጥቁርና አስፈሪ ጦርነት ደመና ተሸፍኖ የደም ዝናብ ሊያዘንብ ከጫፍ ደርሷል። ዳግመኛ የጦርነት ነጋሪት እየተደለቀ የሞት ጥላ በየተራራውና በየሸለቆው እያንዣበበ ነው። ሀገሪቱን ከስር መሰረቷ ሊያናውጥና ከባድ ውድመት ሊያስከትል የሚችል አስፈሪ ወታደራዊና የፖለቲካ ውጥረት ነግሷል። የትግራይ ተራሮች ዳግም በከባድ የጦር መሳሪያዎች ድምፅ ሊንቀጠቀጡ፣ ሰማዩም በዘመናዊ የውጊያ አውሮፕላኖች ሊሞላ መሆኑን የሚያሳዩ አስደንጋጭ ክስተቶች እየታዩ ነው። የፕሪቶሪያው ሰላም ስምምነት ቀለም ሳይደርቅ የንጹሐን እንባ ሳይታበስ ለቀጣዩና ለከፋው እልቂት ዝግጅቶች በይፋ እየተደረጉ ነው። ከመቼውም ጊዜ በላይ ጥርሱን የነከሰና ብረቱን ያሾለ ኃይል ወደ ትግል ሜዳ ለመግባት በተጠንቀቅ ቆሟል። በዚህ አስፈሪና መቋጫው በማይታወቅ አውዳሚ ጦርነት አዘቅት ውስጥ ሁለቱም ወገኖች ወደ ኋላ የማይል አቋም ይዘው ወደ ጥፋት እየገሰገሱ ነው። የፌዴራሉ መንግስት በበኩሉ ይህንን ሊመጣ የሚችለውን ጦርነት ለመጋፈጥ ያደረገው ዝግጅት ከዚህ ቀደም ከነበረው የተለየና እጅግ አስፈሪ መሆኑን እያሳወቀ ነው። የመንግስት መሪዎች በተለይም ጠቅላይ ሚኒስትር አብይ አህመድ በግልጽ እንዳስቀመጡት ከእንግዲህ በኋላ የሚደረግ ማንኛውም ወታደራዊ ግጭት ምሕረት የሌለውና ጠላትን ሙሉ በሙሉ የሚያጠፋ እርምጃ የሚወሰድ ይሆናል ነው ያሉት። አሁን የተገነባው ሰራዊት በአየር በምድር እንዲሁም በውሃ ላይ ፍጹም የበላይነትን የተጎናጸፈና ጠላትን አይቀሬ ከሆነው ሞት የሚያገናኝ መሆኑን ተናግረዋል። በውጊያው ላይ ከፍተኛ ሚና የሚጫወቱት ሰው አልባ አውሮፕላኖች ወይም ራሳቸውን ችለው የሚበሩ የውጊያና የስለላ መሳሪያዎች ከፍተኛ የሞገድ መቃኛ መሳሪያዎች ጋር ተቀናጅተው የአየር ክልሉን በሚገባ እንዲቆጣጠሩ ተደርጓል። ጠላት የትም ቢደበቅ የትም ቢመሸግ በእነዚህ እጅግ ዘመናዊ መሳሪያዎች እይታ ውስጥ የሚገባ በመሆኑ ከጥቃት ማምለጥ የማይቻልበት ደረጃ ላይ መደረሱ ተገልጿል። ከአየርና ከምድር ኃይሉ በተጨማሪ ከረዥም ጊዜ በኋላ በአዲስ መልክ የተዋቀረው የባህር ኃይል የአገሪቱን ስትራቴጂካዊ የውሃ ላይ ቀጠናዎች ደህንነትን ለማረጋገጥ ዝግጁ መሆኑን ተናግሯል። ይህ የባህር ኃይል የአገሪቱን ጥቅሞች ለማስከበርና የጠላትን እንቅስቃሴ ከሩቅ ለመገደብ ትልቅ አቅም የሚፈጥር ነው። ከዚህም ባሻገር ዘመኑ የቴክኖሎጂ እንደመሆኑ መጠን በበይነ መረብ ወይም በኮምፒውተር መረብ ላይ የሚሰነዘሩ ጥቃቶችን ለመመከት የሚያስችል እጅግ የላቀ አቅም ተገምቷል። ጠላት መረጃዎችን ለማዛባት ወይም የሐሰት መረጃዎችን በማሰራጨት ስነ ልቦናዊ ጦርነት ለመክፈት የሚያደርገውን ጥረት ለማክሸፍ የሚያስችል ጥብቅ የደህንነት ቅጥር መገንባቱን የመንግስት ከፍተኛ ባለስልጣናት በሙሉ ልብ አስታውቋል። የሁሉ ዝግጅት የሚያሳየው ፌዴራል መንግስት የሚቀጥለውን ጦርነት በአጭር ጊዜና በከፍተኛ ጥፋት ለመቋጨት የቆረጠ መሆኑ ነው። ጦርነቱ ይበልጡ ስብስብ የሚያደርገው የተለያዩ ኃይሎች ጥምረት መፈጠሩ ነው። የመንግስት መሪዎች እንደገለጹት ሀገሪቱን ለማፍረስ የተነሱ የተለያዩ ኃይሎች አሁን ላይ አንድ ላይ በማበር ጥቃት ለመሰንዘር እየተንቀሳቀሱ ነው። ህወሓት የትግራይ የፖለቲካ ኃይል በአማራ ክልል ከሚንቀሳቀሱ ታጣቂዎችና በኦሮሚያ ክልል ከሚንቀሳቀሰው ታጣቂ ቡድን ጋር የጥፋት ጥምረት መፍጠሩም ተጋልጧል። እነዚህ ኃይሎች በየፊናቸው ዓላማ ቢኖራቸውም ዋነኛ ግባቸው ማዕከላዊውን መንግስት ማዳከምና ሀገሪቱን ወደ ምስቅልቅል ማስገባት በመሆኑ አሁን ላይ የጋራ ግንባር ፈጥረዋል ተብሏል። ከዚህም በላይ የህወሓት ከጎረቤት ሀገራት በተለይም ከኤርትራና ከሱዳን ጋር የጥፋት ስምምነት ላይ በማድረግ ማዕከላዊ መንግስት ለመውጋት እቅድ ማውጣታቸው ሁኔታውን እጅግ አስፈሪ አድርጎታል። መንግስት እነዚህን ሁሉ የጥፋት ጥምረቶች በጋራ አሽመድምዶ ማሸነፍ የሚችልበትን ወታደራዊ ቁመና መገንባቱን እናም ድሉ የሀገሪቱ እንደሚሆን በልበ ሙሉነት ተናግሯል። ይህ ሁሉ እያስገመገመ ባለበት በአሁኑ ወቅት የትግራይ ጊዜ አስተዳደር በበኩሉ የሚሰሙት ድምጾች የራሳቸው የሆነ የተለየ ስዕል ይዘው ብቅ ብለዋል። ጌታቸው ረዳን ጨምሮ የጊዜ አስተዳደሩ መሪዎች በድንበር አካባቢዎች ላይ በተለይም በኤርትራ በኩል ያልተለመዱና እጅግ አደገኛ የሆኑ የጦር መሳሪያዎችና የሰራዊት እንቅስቃሴዎች እየታዩ መሆኑን በማስጠንቀቅ ላይ ይገኛሉ። እያንዳንዱ ቀን ሲያልፍ አደጋው እየከፋ መምጣቱን የጎረቤት ሀገር ጦር ድንበር አቋርጦ ጥቃት ለመሰንዘር በከፍተኛ ዝግጅት ላይ መሆኑን በመግለጽ ዓለም አቀፉ ማህበረሰብ የአፍሪካ ህብረትና ምዕራባውያን ሀገራት በአስቸኳይ ጣልቃ እንዲገቡ ጥሪ ያቀረቡ ነው።
በተለይም ከህዋ ላይ ሆኖ መሬትን መቃኘት በሚችለው የሰው ሰራሽ የውሃ መንኮራኩር ቴክኖሎጂ ክትትል እንዲደረግና ይህንን የጦርነት ዝግጅት ዓለም ሁሉ እንዲያየው አጥብቀው እየጠየቁ ይገኛሉ። ሁኔታው ወደ ለየለት ጦርነት እያመራ መሆኑ ግልጽ የሆነ መልእክት እያስተላለፉ ነው። ነገር ግን በትግራይ ውስጥ ያለው ትልቁ አደጋ የውጭ ወረራ ስጋት ብቻ አይደለም። ከውስጥ ራሱ የትግራይ ፖለቲካ ኃይል በሁለት ጎራ ተከፍሎ እርስ በርስ በመናቆር ላይ ይገኛል። በአንድ በኩል ጊዜ አስተዳደሩ ኃይል ሰላማዊ መንገድ እንከተል የተጀመረውን የሰላም ስምምነት ዳርና ድርስ የሚል አቋም እያንጸባረቁ ነው። በሌላ በኩል ደግሞ ደብረጽዮን ገብረ ሚካኤል የሚመሩትና የቀድሞ የነበሩት የድርጅቱ ከፍተኛ አመራሮች እንዲሁም ወታደራዊ መኮንኖች ይህንን መንገድ በመቃወም የትግራይን ጥቅም ለማስከበር ብቸኛው አማራጭ የኃይል እርምጃ ነው በማለት ህዝቡን በተለይም ወጣቱን ዳግም ጦርነት ለማስገባት እየሰበኩ ይገኛሉ። ይህ የእርስ በርስ ሽኩቻ የትግራይን ህዝብ በከፍተኛ ግራ መጋባትና በፍርሃት ውስጥ ከቶታል። የተከፋፈለው አመራር የራሱን የፖለቲካ ፍላጎት ለማስፈጸም ሲል ገና ከጦርነት ጠባሳ ያላገገመውን ወጣት ዳግም የጥይት ማብረጃ ላይ አድርገው ከጫፍ ደርሷል። በርካታ ወጣቶች ይህን አስገዳጅ ሁኔታ በመሸሽ አካባቢያቸውን ጥለው ወደ ተለያዩ የሀገሪቱ ክፍሎችና ወደ ጎረቤት ሀገራት እየተሰደዱ መሆናቸው የአደጋውን ስፋት ያሳያል። የመንግስት የጦር አዛዦች ይህንን የትግራይ የውስጥ መከፋፈልና የጦርነት ቅስቀሳ በጥብቅ እየተከታተሉ ሲሆን የሚሰጡት ማስጠንቀቂያም አጥንት ድረስ ዘልቆ የሚገባ ነው። አዲሱ አርሚ 22 አዛዥ ኮሎኔል ገብረ እግዚአብሔር ገብረ ሰላማ እንዳስጠነቀቁት ይህ አዲስ የሚቀሰቀሰው ጦርነት ከቀድሞዎቹ ፍጹም የተለየና እጅግ አውዳሚ ይሆናል። አሁን በሚገጥመው የህልውና ጦርነት ራሳችንን ከመከላከል ባለፈ በአሸናፊነት ካላጠናቀቅ ነው የትግራይ ፖለቲካና ወታደራዊ ሊቃን በህይወት የመትረፍ ዕድላቸው እጅግ የጠበበ ነው በማለት አስደንጋጭ ቃል ተናግረዋል። የማስጠንቀቂያ የሚያሳየው ጦርነቱ ቢነሳ ምረት የሚባል ነገር እንደማይኖርና የተለኮሰው እሳት የለኮሱትን ራሳቸው እንደሚበላ ነው። ሁኔታውን ከታሪክ ጋር በማነጻጸርም በአፄ ዮሐንስ ዘመነ መንግስት መገባደጃ ላይ ከተከሰተው ታሪካዊ ክስተት ጋር በማመሳሰል የትግራይ ፖለቲከኞች ራሳቸው በፈጠሩት ጥንቅጥ ውስጥ ሊጠፉ እንደሚችሉ ትንበያቸውን አስቀምጠዋል። ይህ ትንበያ አሁን ላለው የትግራይ አመራር እንደ ሞት ደውል የሚቆጠርና ከፍተኛ ስጋት የፈጠረ ሆኗል። በተለያዩ የሀገሪቱ ክፍሎች እየተካሄደ ያለው ወታደራዊ ትርኢትና የኃይል ማሳያ ዝግጅቶች ጦርነቱን አይቀሬነት እያረጋገጡ ነው። በአደባባይ በሚደረጉ ሰልፎች ላይ አዳዲስ የሰለጠኑ ልዩ ኃይሎች፣ ኮማንዶዎችና የአየር ወለድ ክፍለ ጦር ወታደራዊ ብቃታቸውን በማሳየት ላይ ናቸው። እነዚህ ወታደሮች በማናቸውም የመሬት አቀማመጥና እጅግ ፈታኝ በሆኑ የአየር ጸባዮች ውስጥ ተልኳቸውን በብቃት መወጣት እንዲችሉ የተሰሩና ከፍተኛ ስልጠና የተሰጣቸው መሆናቸው እየተነገረ ነው። በሰልፎቹ ላይ የሚታየው ወታደራዊ ስነ ስርዓት፣ የተሟላ ትጥቅና የስነ ልቦና ዝግጅት መንግስት የትኛውንም አይነት የኃይል እርምጃ ለመውሰድ ወደ ኋላ እንደማይል ግልጽ መልእክት የሚያስተላልፍ ነው። እነዚህ ልዩ የሰለጠኑ ኃይሎች በቅጽበት ተንቀሳቅሰው የጠላትን ምሽግ የመስበር አመራሮችን የማረክና ስንቅ የሚያገኙባቸውን መስመሮች የመቁረጥ ከፍተኛ አቅም እንዳላቸው የጦር አዛዦች በኩራት ይናገራሉ። በትግራይ ክልል ውስጥ ያለው የፖለቲካ መካረር ከጊዜ ወደ ጊዜ ወደ መበጣጠስ እያመራ ነው። ጊዜ አስተዳደሩ የክልሉን ህዝብ ከዳግም እልቂት ለመታደግና የተጀመረውን የሰላም መንገድ ለማስቀጠል ጥረት ሲያደርግ የድርጅቱ አመራሮች ይህንን አቋም እንደ ክደት እየቆጠሩት ነው። የሰላም ስምምነቱን ተግባራዊ ለማድረግ የተሰየሙት የካቢኔ አባላትም በእነዚህ የድሮ አመራሮች ከፍተኛ ተቃውሞና ጫና እየደረሰባቸው ነው። የፖለቲካ ስልጣን ፍላጎት፣ የጥቅም ግጭትና በህዝብ ስም የሚደረግ የፖለቲካ ቁማር የትግራይን ህዝብ ለከፋ አደጋ አጋልጦታል። በአደባባይ በሚደረጉ ስብሰባዎች ላይ እርስ በርስ መወነጃጀል፣ የስም ማጥፋት ዘመቻዎችና አንዱ ሌላውን ህገወጥ አድርጎ የማቅረብ ድርጊቶች እየተለመዱም ሆነዋል።